የሚቀጥለውን ዓመት አርሰናል አሸንፋል። ለአርሰናል ደጋፊ ስለሆንኩ እሱ እንድትል ፈልጌ ነው። ኖ ምንድነው የምታስበው? እስቲ ፕሮጀክሽን ልበል ይመስላል የሚቀጥለው ብቻ ሳይሆን አሁን በነገርኩ ማብራሪያ አርሰናል አሁን መሰረቱን በጣም አጠናክሯል። ሌሎቹ ሽግግር ውስጥ ነው ያሉት። ማንቸስተር ሲቲ አሰልጣኝ ቀይሯል፣ ቼልሲ አሰልጣኝ ቀይሯል፣ ማን ዩናይትድ ገና በቋሚ ኮንትራት አሁን ነው ያስፈረመው አሰልጣኝ ነው። ቡድኑ መልሶ መገንባት አለበት። ቼልሲ ባልተረጋጋ ሁኔታ ውስጥ ነው ያለው። ሊቨርፑል አሰልጣኝ ቀይሯል፣ ባልተረጋጋ ሁኔታ ውስጥ ነው ያለው። ያ የክሎፕ ድል አድራጊው ስብስብ አሁን ቀስ ቀስ እያለ ፌድ አድርጓል። አዳዲስ ተጫዋቾች መጥተዋል። እነሱም ኢንተግሬት የሚደረጉበት መንገድ ግራ ገብቷቸዋል። ሊቨርፑሎች በአዲስ አሰልጣኝ እንሞክር ብለዋል። እንግዲህ በኢራኦላ ተፎካካሪዎች ሁሉ እንደዚህ በተዳከሙበት ሰዓትና አንሰርቴኒቲ ባለበት ሰዓት አርሰናል መሰረቱን አጠናክሯል። ይኸው ካዝናውን አደልቧል፣ ኮንፊደንሱን ከፍ አድርጓል። የትልቅ ዋንጫ ከርስ እርግማን ይባላል ተነስቶለታል። ይሄ ከርስ እርግማን ተሰብሮለታል። ግን ምን ይፈልጋል አሁን? ስትራቴጂካሊ በጥልቀት በማሰብ እነዚህን ስስብልቶቹን ነው የቡድኑ ደካማ ጎኖቹን ማጠናከር ነው ያለበት። ካጠናከረ አትጠራጠራ በአርሰናል ዳይናስቲ የሆነ ስርወ መንግስት እንደሚባለው አለ። ስርወ ቡድን አለ። ረዘም ላለ ጊዜ የበላይ የመሆን እድል አለ ከተጠቀሙበት።